السلام عليكم ورحمة الله وبركاته። ቻናሉን ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ እንጀምር። አንዳንድ ሰዎች በዚህ ምድር ላይ የሚኖሩት ለጥቂት ዓመታት ቢሆንም አሻራቸው ግን እስከ ሰባተኛው ሰማይ ይዘልቃል። እስኪ ያስቡት፣ እሱ ነቢይ አይደለም፣ መላኢካም አይደለም። ነገር ግን ሲሞት የታላቁ አላህ ሱብሓነሁ ወተዓላ ዓርሽ ለእርሱ ክብር ሲል ተንቀጠቀጠ። 70,000 መላኢካም የቀብር ሥነ ሥርዓቱን ለመታደም ከሰማይ ወረዱ። ይህ ሰው ማን ነው? ምንስ ሰርቶ ነው እንዲህ ያለውን ታላቅ ክብር ያገኘው? ስሙ ሰዓድ ኢብኑ ሙዓዝ ይባላል። መዲና ገና የነቢዩ ሰለላሁ ዐለይሂ ወሰለም ከተማ ከመሆኗ በፊት የፍሪብ ትባል በነበረበት ወቅት በጎሳ ጦርነትና በድንቁርና ትታመስ ነበር። በዚያ መሃል ሰዓድ እንደ ግዙፍ ተራራ የሚታይ ቃሉ የሚከበርና በሕዝቡ ዘንድ እጅግ የተከበረ ወጣት መሪ ነበረ። ሙስዓብ ኢብኑ ዑመይር እስልምናን ይዞ መዲና ሲገባ ሰዓድ መጀመሪያ ላይ በቁጣ ተሞልቶ ሊገድለው ተነስቶ ነበር። ነገር ግን ቁርአን ሲቀራ ሰማው። ያ የጀግና ልብ በቁርአን አንቀጾች እንደ ሰም ቀለጠ። ወዲያውኑ እስልምናንም ተቀበለ። ወዲያውኑ ወደ ሰፈሩ ተመለሰና በጎሳው መሰብሰቢያ ላይ ቆሞ እንዲህ አላቸው፣ እናንተ ሕዝቦቼ ሆይ በእናንተ ዘንድ ያለኝ ቦታ እንዴት ታዩታላችሁ? ሲላቸው እነርሱም በምላሹ አንተ መሪያችን፣ በሐሳብም የበሰልክና በዘርም የላክ ነህ። እንግዲያውስ እናንተ በአላህና በመልእክተኛው ካላመናችሁ ከእናንተ ወንድም የሆነ ሴት ጋር መነጋገር በእኔ ላይ ሐራም ነው አላቸው። በዚህ የሰዓድ ንግግር ምክንያት በዚያው ቀን ፀሐይ ሳትጠልቅ የጎሳው አባላት በሙሉ እስልምናን ተቀበሉ። አንድ ሰው ሕዝቡን ወደ ብርሃን ለማምጣት ተጠቀመበት። ሰዓድ ለቤተሰቦቹ አላናግራችሁም ማለቱ በጎሳ ጥላቻ ሳይሆን አልወላእ ወልበራእ ለአላህ ብሎ መውደድና መጥላት ከሚለው መርህ የመነጨ ነው። ቁርአን እንዲህ ይላል፣ በአላህና በመጨረሻው ቀን የሚያምኑትን ሕዝቦች፣ አላህንና መልእክተኛውን የሚከራከሩትን ሰዎች አባቶቻቸው ወይም ልጆቻቸው ወይም ወንድሞቻቸው ወይም ዘመዶቻቸው ቢሆንም እንኳ የሚወዳጁ ሆነው አታገኛቸውም። ሱረቱል ሙጃደላ 22። ሰዓድ ሙስሊም ሆኖ የኖረው ለ6 ዓመታት ብቻ ነበር። ነገር ግን በእነዚያ ጥቂት ዓመታት ውስጥ ለእስልምና የከፈለው ዋጋ ታሪክ አይረሳውም። በበድር በኡሁድና በኸንደቅ ጦርነቶች ላይ እንደ ብረት የጠነከረ ጋሻ ሆኖ ቆሟል። በኸንደቅ ጦርነት ወቅት ክንዱ ላይ በደረሰበት የቀስት አደጋ ክፉኛ ቆሰለ። ደሙ እንደ ጎርፍ እየፈሰሰ ወደ መስጂድ ተወሰደ። በዚያ የጭንቅ ሰዓት ያደረገው ዱዓ የልብን ንጽሕና ያሳያል። አላህ ሆይ ከቁረይሾች ጋር የሚደረግ ጦርነት ገና የሚቀርቡ ከሆነ ያንተን መልእክተኛ እየተከላከልኩ ከእርሱ ጋር እንድታገላቸው ሕይወቴን አቆየልኝ። ነገር ግን በእኛና በእነርሱ መካከል ያለውን ጦርነት አቁመህ ከሆነ ይህን ቁስል ለሞቴ ለሻሃዳይ ሰበብ አድርግልኝ አለ። አላህም ሱብሓነሁ ወተዓላ ዱዓውን ሰማው። በዚሁ ዱዓው ላይ ጨምሮ እንዲህ አለ፣ ያ አላህ በኑ ቁረይዛዎች በሠሩት ክህደት ዐይኔን ሳላሳርፍ ፍርዳቸውን ሳላይ እንዳትገለኝ ሲለመነ አላህ ሱብሓነሁ ወተዓላ የሰዓድን ዱዓ በሚያስገርም ሁኔታ መለሰለት። ከዱዓው በኋላ ብዙም ሳይቆይ አላህ ሱብሓነሁ ወተዓላ ኃይለኛ ነፋስ በመላክ የጦርነቱን የጠላት ጦር በትኖ ጦርነቱን እንዲበቃ አደረገ። የከዱት በኑ ቁረይዛዎች ተሸነፉ። በፍርዳቸውም ላይ ሰዓድ ኢብኑ ሙዓዝ እንዲፈርድ ተመረጠ። እርሱም በዐይኑ የጠላቶችን ውድቀት አይቶ ዐይኑ ረካች። የፍርድ ሂደቱ እንደ ተጠናቀቀ የሰዓድ ቁስል በድንገት ተከፍቶ ደም መፍሰስ ጀመረ።
ነቢዩ ሰለላሁ ዐለይሂ ወሰለም ጋር ተወስዶ እጃቸው ላይ ያለ ነፍሱ ወጣች። የአላህ መልእክተኛም ሰለላሁ ዐለይሂ ወሰለም ወደ ሰማይ ቀና ብለው እንዲህ አሉ። በሰዕድ ኢብኑ ሙዓዝ ሞት ምክንያት የረሕማን አርሽ ተንቀጠቀጠ። ለሱ ክብር ሲባል ከዚህ በፊት ምድርን ረግጠው የማያውቁ 70,000 መላኢካዎች ወረዱ። ቀብሩ ላይ የተገኙትና ጀናዛውን የተሸከሙት ሰሓባዎች ጀናዛው እጅግ በጣም ቀላል ሆኖ አገኙት። ረጅምና ግዙፍ ሰው የነበረው ሰዓድ እንዴት እንዲህ ቀላል ሆነ ብለው ሲጉረመረሙ ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ። የእርሱን ጀናዛ መላኢካዎች ተሸክመውት ስለነበር ነው ብለው መለሱላቸው። ሰዓድ ሲሞት ዕድሜው ገና 37 ዓመት ነበር። ሙስሊም ሆኖ የኖረው ደግሞ ለ6 ዓመት ብቻ ነበረ። እስኪ ራሳችንን እንጠይቅ። እኛ ስንት ዓመት በዲኑ ላይ ቆየን? ምንስ አበረከትን? ሰዓድ ያስተማረን ቁም ነገር በሕይወት የምንኖርበት የዘመን ርዝመት ሳይሆን በሕይወትህ ውስጥ የምታሳየው የታማኝነትና የኢማን ጥልቀት ነው አርሽን የሚያናውጠው የሚል ነው። የሰዕድ ኢብኑ ሙዓዝ ታሪክ የሚያስተምረን አንድ ባሪያ በአላህ ሱብሓነሁ ወተዓላ ዲን እውነተኛና ቅን ሲሆን አላህ ዱዓውን እንደሚቀበልና በምድርም በሰማይም ከፍ ያለ ክብር እንደሚሰጠው ነው። የሰዕድ ዱዓ ሞትን መፍራት ሳይሆን ለአላህ ዲን እስከ መጨረሻው መቆምን የተመኘበት ድንቅ ዱዓ ነበር። እኛንም ከሱ ጋር በጀነት ይሰብስበን። አሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።